ከመጅሊስ ይሄን አይደለም እኛ ምን ጠብቀው ምስራቅ ምዕራብ በመድር ላይ ያለው በሙሉ ይመለከታል። ዑለሞች ምን ይላሉ? በጉዞ ላይ ፈተና ከሌለ እሾህ ካልበዛብህ ራስን ጠይቅላል። መጅሊስ ለኢትዮጵያ ሙስሊም ጠበቃ ጋሻ መከታ ከድህነት መውጫ መስመር አስምሮለት ከማይምነት የሚላቀቅበትን ስትራቴጂ ነድፎለት እንድመራን ነው የምንፈልገው። ኬቦር ሚዲያ ብስሚላሂ ረሕማኒ ረሒም። السلام عليكم ورحمة الله وبركاته. ብዙ መግቢያ ሳላበዛ በመጀመሪያ ደረጃ አልሐምዱሊላህ ረቢል ዓለሚን አላህ ሱብሓነሁ ወተዓላ በዚህ አይነት ሁኔታ ከምንወዳቸው ከትግል አጋሮቻችን ከወንድሞች ከመሻይኾች ከእህቶች ጋር በዚህ ቦታ ያገናኘን አላህ አልሐምዱሊላህ ረቢል ዓለሚን። እንዲህ አይነት መድረክ ላይ ስትገኝ ውስጥህ ላይ ብዙ የሚጋጩ ብዙ የሚመላለሱብህ ነገሮች አሉ። እንደ እስላም እንደ ሙስሊም ለማየት የምትፈልገው ነገር አለ። አላህ ያሰመረልህ መስመር አለ። ወደዚህ ምድር ሲያመጣ ዝም ብሎ በዘፈቀደ አላመጣህም፣ አስምሮልሃል። ወማ ኸለቅቱል ጅነ ወልኢንሳ ላ ሊዕቡዱን ቀረዋለን በብዙ ክታቦች ከለሩ መልኩ ምናምን ተቀያይሮ ቀርተነዋል። ያ ትልቅ መስመር ነው ለሰው ልጅም። ቅድም መግቢያ ቁርአን ይቀራልን ኡስታዛችን ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ፣ የዚህ ምድር የዚህ ፕላኔት አማና በጫንቃህ ላይ እንደተሸከምክ ሰው ያለበትን ቦታ ልደርስበት ቦታ ከነዚህ ነገሮች አንፃር ስትመለከት ይጋጭብሃል። የቱን አውርተህ የቱን እንደምትተው ይጠፋብሃል። ኢስላም መልክ፣ ዘር፣ ቁመና፣ አለባበስህ፣ አኗኗርህ ይሄ ከበርሻሻ አርተፍሻል ነገር ቦታ የለውም። ፍሬ ነገሩ በአንተ ማንነት ውስጥ ነው። እስላም አንተነትን ማየት የሚፈልገው ስተኛ ስትነሳ ከልጆችህ ጋር ከሚስትህ ጋር ከጎረቤትህ ጋር ከስራ አጋርህ ጋር ከዓለምህ ጋር ከወዳጅህ ከጠላትህ ጋር ከሙስሊም ጋር ሙስሊም ካልሆነው ጋር ከእንስሳት ጋር ከተፈጥሮ ጋር ያለህን ግንኙነትን ማነጽ ማረቅ ነው ኢስላም ትልቁ ዓላማ ማለት ነው። በትናንሽ ነገሮች እንደሰታለን። በትናንሽ ነገሮች መደሳታችን ደግሞ ለንደርስበት ከምናለመውና ካለብን ቦታ ያቀበና ያለው ትናንሽ አቺቭመንቶች ትናንሽ ስኬቶች እኛ ምንም ሳንሰራ በትንሽ ነገር ስንደሰት ጠላት ግን እንዲህ ስትሰበሰብ ራሱ ትልቅ ነገር እንደሰራ አድርጎ ፕላን ያወጣልሃል። አንተ ግን ከመገናኘት ከመሰባሰብ ከእንዲህ አጀብ ውጪ ውስጥ ላይ ምንድነው ያለው? ሙስሊም እኮ በሰፈር በመንደር በጂኦግራፊ እንግሊዞች ቀኝ ገዢዎች በስክሪፕቶ ባሰመሩት መስመር አይደለም ድንበሩ የሚሰመረው። ምስራቅ ምዕራብ በመድር ላይ ያለው በሙሉ ይመለከታል። በአቅምህ ልክ ግን ከሰፈርህ ተነስተን ወደዛ የምትሄደው። ዛሬ እዚህ ለተሰበሰባችሁ ወጣቶች እባካችሁ መንገዳችን በጣም ረጅም ነው። ትክክለኛ መንገድ ላይ ነን አይደለንም ሁሌ ራሳችን መጠየቅ መቻል አለብን። ዑለሞች ምን ይላሉ? በጉዞ ላይ ፈተና ከሌለ እሾህ ካልበዛብህ ራስን ጠይቅላሉ። በድሎት ውስጥ አይደለም። እስላም እኮ የብዙ ሰዎች ደም ችግኙ ተተክሎ የብዙ ሰዎች ደም ተጨምሮ የብዙ ሰዎች አጥንት ተከስክሶ መዳበሪያ ሆኖለት ነው እየበቀለ እዚህ የመጣው። ይህ ያስል ጦርነት ውስጥ ብቻ ነው ማለት አይደለም። በብዙ መልኩ መስዋዕትነት እየተከፈለለት ነው የመጣው። ሳንሰራ
አላህ በቁርአን ካወገዛቸው ነገሮች ውስጥ አንዱ ምንድነው? ሰዎች ባሰሩት ነገር መደነቅን፣ ከሰሩት በላይ መሞገስን፣ እየሰሩ የመሰላቸው እየሰሩ እንዳልሆኑ አለማወቃቸው በጣም ከባድ ነገር ነው። ዛሬ ላይ መንገዱን ልንጀምር አንድ ያለ ነው። መጅሊስ ገና ነው። ከመጅሊስ ይሄን አይደለም እኛ የምንጠብቀው። መጅሊስ ለኢትዮጵያ ሙስሊም ጠበቃ፣ ጋሻ መከታ፣ ከድህነት መውጫ መስመር አስምሮለት ከማይምነት የሚላቀቅበትን ስትራቴጂ ነድፎለት ማህበራዊ እሴቱን የሚያጎለብትበትን ፍኖተ ካርታ አስቀምጦለት በዚች ሀገር ላይ ሙስሊሙ ለዘመናት ያጣውን የሚያገኝበትን አቅጣጫ አቀጣጭቶለት እንዲመራን ነው የምንፈልገው። እና ሃይደር ወጣቱ ካውንስል በጥቃቅን ነገሮች ሳይደለሉ አሁን በተገኘው ነገር አይናቸው ሳይያዝ እየሰሩ ሳይመስላቸው ወጣቶቻችን በእውቀት የት ነው ያሉት? በድን ግንዛቤያቸው መማር መቅራት ብዙ ማንበብ ሳይሆን ዴፕዝ ውጥ ጥልቀት ባለው እውቀት የት ነው ያሉት ብሎ በእውቀታቸው፣ በኢኮኖሚያቸው፣ በማህበራዊ ጉዳዮቻቸው ብዙ ወጣቶቻችን እኮ ዛሬ ሶሻል ሚዲያ ነው የሚመራው ያለው። ፌስቡክ፣ ኢንስታግራም፣ ስናፕሻት እነዚህ ነገሮች ናቸው ወጣቶቻችንን እየመሩ ያሉት። ለብዙ ነገሮች አዲክትድ እየሆኑ ነው ያሉት። ብዙ ሱሳሱሶች ይሄ ሲጋራ፣ መጠጥ ምናምን አሁን የቴክኖሎጂ ሱስ ውስጥ ገብቶ ወጣቱ እንኳን ለሀገር ለዓለም ራሱንም እያጣ ያለበት ተጨባጭ ነው ያለው። ይህ ደግሞ ሸክሙን ከፍ ያደርገዋል። የወጣት ካውንስሉን ሸክም ከፍ ያደርገዋል። ዓላማ ያለው ወጣት ሙሳብ ኢብኑ ዑመይር እኮ ገና በወጣትነት እድሜው ነው አወሉ ሰፊሪን ፊል ኢስላም ሆኖ መዲናን ሄዶ ከፍቶ تلالك إنه سيد بن حضير إن سعد بن معاذ الذي اهتزت له عرش الرحمن عند موته وصلى على جنازته 70,000 ملك. الله أكبر. نزي تلالاك وچن دسمو يادرقو مصعب بن عمير قنا يدميو من الباط سموت هاي 7 تمت على اللفو. سعد بن معاذ كوم اسلمنا لا يقويو 7 تمت بيتشانو يا الرحمن عرش ለሱ በላይ ተንቀጠቀጠችው። ሰራ በዛች እድሜ ሀገሩን በሙሉ ቀየረ። መዲናን በሙሉ እስላም ግዛት ውስጥ እንድትገባ አደረገ። ለማህጀሪ ረሱልላህ ሰለላሁ ዐለይሂ ወሰለም ምቹ እንድትሆን አደረገ። አንተ ወጣት ሆይ ሰፈሬ ላይ ምን እየሰራ ነው? የሰፈሬ መስጂድን ምን አገልግሎት እየሰጣው ነው ያለው? በሰፈሬ ላሉ ወጣት ህፃናት ምን እያረክ ነው ያለው? ትምህርት ላይ ምን እየሰራ ነው? በራስህ ላይ፣ በወገንህ፣ በዙሪያ ላይ። አሁን እቺ ፈራህ እቺ ያለችዋ ክፍተት እያታለለችን ነው ብዬ ነው የማስበው። ሰላም ነው አይደል አሁን ያለው? ሙስሊም በመሆን እየታሰርክ ነው፣ እየተሰደድክ ነው፣ ጫና እየደረሰብህ ነው። ይህ ፍትና ነው፣ ይህ ፍትና ነው። አላህ እኮ ወነብሉኩም بالشر والخير فتنة ፍትና ነው። ይህም እንዲህ ለቀቅ ሲያደርግህ ፍራ። ፍትና ሲኖር ነው እንደውም አንዳንዴ መልካም። ጠላትን ነቅተህ ታያለህ፣ ያሰራህን ያሳያል ጠላትህ። እንዲህ ስትሆን ግን ፈራህ ብዙ ክፍተትን ነው የሚያመጣው፣ ብዙ መዘናጋትን ነው የሚያመጣው። ስለዚህ ወበለውን ኪያ በከከነት ጉያ አራጋፍ አርገምኑ አኒ ሃሳ አከከለ ሳሰን ሃሰውፍ ናምጀቱ ማሊፍ ናምጀኔ ሲያሳም ብዬ ከና የሮሮ ራጅጅራ ማደም እንጅር ጁጅሩም መላ እንም ቶፊ ሳቲዩሞ ዳይሬክሽን ሳጅጅሩ መላ እኒ ከለሰሲፍ ጃለሎ ወዳጃ ሐረዲነተው መላ አቶ ሴናሪዮውን ዳፉ ኮፒዳ ሴናሪዮ ባይቱ ጅራ በረራ ሀርከባሳ ሜሜቃ ኬሰንቱ ዋጅረሞቱማ ሆጀታው ቱጀን ሜርከባሳ ማሊፈን ቦሪት ቤለማ ሜነምኒ ዋጅረሞቱማ ሆጀተን ሀርከባሳ ኦልፉላ ኤው ናና ላላሜ ነማርከባስ ቶኮ ለማ ሰዲ አፉር ሸን ጃ ቶር ሰዴት ሰገል ኩዳን ኩዳቶክ ኩዳላም ኩዳሰዲ ኩዳፉር ኩዳሸን
كرجا كراتور كراسدي دروتو ترى تكباست نملك دم ننجرو هذه خسارة والله كم خسارة ودان إلى بلاش سربون بلاش إيون معناه أبو أما هو إيش كجرو أرجع أتهرس نما دابو كنتو بيتو أفان كجيلا أنا سنتيم أتهرس نما مرجع كنتو كانوا في التما هرس هذا كلام كنتيبارة مالو مسجد كدولا فتو جرت ربّي بكتي دبرتي بكان تروبي كدات هرس يجول لي جاب دواني كدا صلاة مدرسة دواني كدا هنجرتوكا كدا دافف مجلس نجرمو كناف هرس قد بدأت يسكجر كنا من نكون نفس نما كومي كنتا أستاذ تلمامو ما نمني منا كنا كيسجرو نما دبّي كنتا دبّشان انتو نما دبّسد ديكا وتمدي نما دبّسد ديكا سا نما دبّتوا أجرموتم ما وجتا السلام عليكم ورحمة الله وبركاته كبار ميديا